ቆዳዋ ተነስቶ ተልጦ ማለት ነው ቀልጧል እጇ ልክ እንዴት ነው ቂቤ እሳት ላይ ሲጣድ እንደሚቀልጥ በቃ ይሄ የለም እጇ ሙሉ እንደዚህ ቀልጧል በጣም ነው የሚያስፈራው ሲታይ ራሱ በጣም ሃርድ ነው ይሄንን ነገር በጣም ብዙ ልጆች ጥንቃቄ ማድረግ እንዳለባችሁ ልነግራችሁ ነው እስከመጨረሻው ካያችሁ እስከመጨረሻው ከተከታተላችሁ ትምህርት ትወስዱበታላችሁ በጣም ብዙዎቻችሁ ትማሩበታላችሁ አደራ እስከመጨረሻው አይታችሁ ይሄን ቪዲዮ ላይክ ሰብስክራይብ ሼር ያያረጋችሁ በጣም ብዙ የማዳም ቅመሞች ህይወታቸውን እንዲታደጉበት እንድታደርጉ ልነግራችሁ ነው የመጣሁት ይሄ አሁን የኛ ቆዳ በጣም አሁን ለስላሳ ስስ ቆዳ ነው አይደል እኔ ፎጣ ላይ ደፍቻ አሳያችኋለሁ አሁን ፎጣ ጠንካራ ነው አይደል የምንለው ፎጣ ቤትን ወለውልበታለን በጣም በብዙ ሳሙና ብዙ ኬሚካል ያላቸው ነገሮች ተጠቅመን በፎጣ ነው ምን ወለውለው አይደል እጃችን በጣም ስስ ነገር ነው በጣም ቆዳችን ሴንሲቲቭ ነገር ነው እና እስከመጨረሻው ካያችሁኝ ፎጣ ላይ አድርጌ ያሳያችኋለሁ በጣም ብዙ የማዳም ቅመሞች አደራ ጥንቃቄ እንድታደርጉ ይሄንን ነገር አይታችሁ ትምህርት እንድትወስዱ አሁን የዚች ልጅ ህይወት አሁን በጣም ከባድ ነው በጣም ለወጣለው ብሎ ሰው ሀገር መጥቶ እዚህ ሁሉ ችግር ውስጥ መግባት እዚህ ሁሉ ነገር ውስጥ አስቡት ነገ የተሻለ ህይወት ይኖረኛል ብላ መጣ እጅ ማጣት ማለት በጣም ከባድ ነገር ነውና ብዙ ልጆች ጥንቃቄ እንድታደርጉ ከተማርኩት ካየሁት ነገር እናንተን ለማስጠንቀቅ ነው የመጣሁት ይሄን ቪዲዮ ደግሞ ሼር ኮፒ ሊንክ እና ላይክ ስታደርጉት ሪኮመንድ ያደርጋል ዩቲዩብ በጣም ብዙ የማዳም ቅመሞች ህይወታቸውን ያተርፋሉ ህይወታቸውን ያድኑበታል ማለት ነው አብራችሁን እስከመጨረሻ ከቆያችሁ አሳያችኋለሁ ፎጣ ላይ አድርጌ አሳያችኋለሁ አብራችሁን ቆዩ ሰላም ውድ የተከበራችሁ የዙዙዬ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ወይ በጣም ጠፍቻለሁ ከሁለት ወር በኋላ ነው የመጣሁት ዩቲዩብ በቃ ረሳሁት ማለት ይቻላልና በፊት ቢያንስ በየሳምንቱ አንዳንድ ነገሮች አስተማሪ ነገሮችን አቀርብላችሁ ነበር አሁን በጣም ጠፍቻለሁ እንግዲህ በጣም ይቅርታ አድርጉልኝ ልጆች ብዙ ልጆች ጠፋሽ ዩቲዩብ ላይ ለምንድን ነው ቪዲዮ ማትሰሪልኝ ምናምን እያላችሁኝ ነውና ስላስታወሳችሁኝ በጣም አመሰግናለሁ ያው እንደነገርኳችሁ መግቢያዬ ላይ ዛሬ የመጣሁበት ነገር በጣም ሃርድ የሆነ ነገር እንድትማሩበት የምፈልገው ነገር ነው ጓንት ይዤ የመጣሁት ምክንያቱም በእጄ አልነካውም በጣም የሚያስፈር ጓንቱ ራሱ የጨርቅ ወይ የፕላስቲክ እንዳይመስላችሁ በጣም ጠንካራ እሳት የማይገባው ጓንት ነው ለእሳት ለፎረን ምናምን ስንጠቀም የምንይዝበት ጨርቅ ምናምን አይደለም ፎረን ምናምን ስንጠቀም የምንይዝበት ይሄ ጠንካራ ጓንት ነው የመጣሁት ምክንያቱም ይሄ የማሳያችሁ ነገር አይደለም እጅ ፎጣ ደረቅ ፎጣ በጣጥሶ የሚጥል ነውና እንደ እሳት ነው የሚያቃጥለውና ብዙ ማዳሞች ይሄንን ነገር አይረዱትም እናንተ እንድታጸዱበት አምጥተው ኬሚካል የበዛበት ነገር በጣም አሲድ የሆነ ነገር ነው እኛ እንድናጸዳበት አምጥተው ለኛ ይሰጡናል እንድናጸዳበት ምክንያቱም እነሱ የሚፈልጉት የኛ እጅ መቆራረጡ ሳይሆን ቤታቸው እንዲጸዳላቸው ቤታቸው ንጹህ እንዲሆንላቸው ነው የሚፈልጉት ተረድታችሁኛል ስለዚህ እናንተ በጣም ብዙ ልጆች አዳዲስም የምትመጣላችሁ ከኢትዮጵያ በጣም ስለሚጸዳበት እቃዎች ማታውቁ በጣም ብዙ ልጆች አላችሁ አምጥተው በዚህ እንኪ አስጂ ወሰጂና በዚህ አድርግ ይሄንን ማጽዳት አለብሽ ብለው ሲሰጡሽ ራሱ ኖ ማለት ያለብሽን ነገር ነው ዛሬ ላሳያችሁ የመጣሁት ይሄንን ነገር አምጥተው ሲሰጧችሁ ራስሽ አድርጊበት መጀመሪያ ራስሽ አድርጊ በእጅሽ አድርገሽ አሳይኝና ከዛ አደርጋለሁ በይ ምክንያቱም እነሱ የማያደርጉትን ነገር ነው ሰራተኛ እንደ ሰው አያዩ አብዛኛዎቻቸው ማዳሞች ሰራተኛ እንደ ሰው አያዩ እነሱ የማይጠቀሙትን እነሱ የማያደርጉበትን ነገር አምጥተው ሰራተኛ እንዲያደርግ ገብቷቸዋል አይደለ ምክንያቱም ግዴላትም ያንቺ እጅ ቢገሸላለጥ ቢመላለጥ ግዴላትም ሌላ እድሜ ለብሯ ሌላ ሰራተኛ ሄዳ ነው የምታመጣው ስለዚህ እህቶቼ ይሄን ቪዲዮ ባካችሁ ሰብስክራይብ አድርጉት ላይክ አድርጉት ዩቲዩብ ሪኮመንድ ያደርጋል ብዙ የማዳም ቅመሞች ህይወታቸውን ይታደጋሉ ይሄው እኔ ጓንት አድርጌ አሳያችኋለሁ ማለት ነው ምክንያቱም እኔ በእጄ ይሄን ነገር በእጄ መንካት አልፈልግም አልነካም በጣም አስፈሪ ነገር ነው ፎጣ ላይ አድርጌ አሳያችኋለሁ ላይክ ያያረጋችሁ ተከታተሉኝ ስላለው ኮተታ አትጠይቁኝ ምክንያቱም ኩሽና ስትገቡ ግዴታ ነው ኮተታ ሞልቷል ኪችን ላይ ይሄው በሁለቱም እጄ ጓንት አድርጌያለሁ እና አሁን አሳያችኋለሁ ቢስሚላህ ሽታው ራሱ ይለበልባል አመልከቱ ከፌስታል ላውጣው አሲድ በሉት
ኢትዮጵያ ውስጥ ካያችሁ ብዙ ሴቶች ፊታቸው የሚቀልጠው ብዙ ሴቶች ላይ የሚደፋው ይሄ ነው። እኔ አሁን አድርጌ ላሳያችሁ። አያችሁ ለሽንት ቤት ይሄው እንትኑን ላሳያችሁ። ይሄው ለሽንት ቤት ይሄ እጅ መታጠቢያ ላይክ ለመሬቱ እና ለተለያዩ እንትኖች ነው። ፎቶውን አያችሁት? እነሱ ሲያመጡት ለዛ ነው የሚያመጡት፣ እንድታጸዱበት ነው የሚያመጡት። ስለዚህ እንድትጠነቀቁ እኔ ይሄው አሳያችኋለሁ። አሁን ፎጣ ላይ ደፍቼ አሳያችኋለሁ። አንዴ ካሜራውን ልገልብጥ። ይሄው ቤተሰብ አፌን ሸፍኛለሁ እና ይሄው ፎጣውን አዘጋጅቻለሁ። ይሄ ፎጣ ማልፈልገው ንጹህ ያልሆነ ፎጣ ስለሆነ ነው እና ደፍቼ ፎጣው ላይ አሳያችኋለሁ ማለት ነው። ይሄው ተመልከቱት። ይሄው ያያችሁ ትንሽ ነው፣ ብዙ አላደርግም። እናንተ ማየት ብቻ ነው የሚጠበቅባችሁ። ትንሽ ነው፣ ብዙ አላረኩም። ይሄው ከዛ ትንሽ እንጠብቃለን ክዳኑን ልክደነው እግር ላይም እንዳይደፋ። እሺ እንዴት ፎጣውን እንደቀደደው ላሳያችሁ አሁን። እሺ ልክደነው መጀመሪያ። በጣም ነው የሚያስፈራው። ትምህርት እንድትወስዱበት ነው፣ እንድትጠነቀቁበት ነው። እሺ ልጆቼ አሁን ቆይ በእጄ ስለማልነካው እንዴት እንትኑ ፎጣው እንደተቀደደ ላሳያችሁ። በእጄ አልነካውም። ሹካ ላምጣ። ይሄው ውዶቼ ለአላህ ብላችሁ ተመልከቱ። ይሄው ንጹህ ፎጣ ነው አምጥቼ ያሳየዋችሁ። እዩት ፎጣውን እንዴት እንደቀደደው። እዩ ፎጣውን እንዴት እንደበጣጠሰው ተመልከቱ። ይሄው ለአላህ ብላችሁ እዩ። ይሄው እዩ ያሳየዋችሁ ንጹህ ፎጣ አይደለ? ይሄው እዩት እንዴት እንደሳት። ይሄው እንዲህ ነው የሰውንም ሰውነት ይሄው እንዲህ ነው የሚያቃጥለው የሰውንም ሰውነት። ይሄው እዩ። ይሄን አይታችሁ ካልተማራችሁ፣ ይሄን አይታችሁ ካልተጠነቀቃችሁ መቼም አትጠነቀቁ። ይሄው ወላሂ ነው የምላችሁ። ይሄው ተመልከቱ። ይሄው አሁን እኔ በዚህ በራሱ ጠራርጌ አነሳዋለሁ። ይሄ እነሱ እየፈሩ ለራሳቸው አጽዱበት ይሉና አምጥተው ለሰራተኛ ይሰጣሉ። የተረገሙ ይሄው እንደው ለአላህ ብላችሁ ተመልከቱ። ይሄው ፎጣው የለም ኦሬዲ የደፋሁበት ቦታ ቀልጧል። ሰውነታችንም ላይ እንዲህ ነው የሚሆነው። እንዲህ ነው ሰውነት ላይ ገላችሁ ላይ ይሄው ገላችሁ ላይ እጃችሁ ላይ ቢመጣ ይሄው እንዲህ ነው። ይሄው ልጅቷን ያቀለጣት። እንግዲህ ይሄው ለአላህ ብላችሁ ይሄንን ቪዲዮ ሼር አድርጉት። ሁሉም የማዳም ቅመሞች ይሄንን ነገር ይመልከቱ፣ ራሳቸውን እንዲያድኑ እቀየራለሁ እለወጣለሁ ብለው መጣው ህይወታቸው እንዳይመሰቃቀል ይሄው ለአላህ ብላችሁ እዩ። ወላሂ ንጹህ ፎጣ ነው ያመጣሁት። ንጹህ ፎጣ ይሄው እዩ። ብትንትን ይሄው የሰውን ሰውነት እንዲህ ነው ብትንትን የሚለው። የኛም ቆዳ እንዲህ ነው ብትንትን የሚለው። ተመልከቱ። ይሄን ሀሲድ አምጥተው ነው አጽዱ ብለው የሚሰጡን። ምክንያቱም እኛን እንደ ሰው አይቆጥሩም፣ ሰራተኛ እንደ ሰው አይቆጥሩም። አምጥተው ይሄን አጽዱ ብለው ይሰጣሉ። ይሄው ለአላህ ብላችሁ እዩት። ስለዚህ ሁሉም ጥንቃቄ እንዲያደርግ ባካችሁ ይሄንን ቪዲዮ ሼር እንድታደርጉት ፈልጋለሁ፣ ላይክ እንድታደርጉት ፈልጋለሁ። ለኔ ጥቅም ብቻ ሳይሆን ሁሉም የማዳም ቅመሞች አይተው ጥንቃቄ እንዲያደርጉ ነው። ምክንያቱም እኔን አጽጂበት ብለው ነው ያመጡልኝ ይሄንን ነገር። ይሄው ልክ እንዳመጡት ከካርቶኑ ሳይወጣ ይሄው ተመልከቱ። ይሄ የሽንት ቤት ማጠቢያ ነው ብለው ነው ያመጡልኝ። ለአላህ ብላችሁ እዩ። ከካርቶኑ ሳይወጣ ምን አደረኩ? ጎግል ገብቼ ሰርች አደረኩ። ሰላማችሁ ብዝት ይበልልኝ። ይሄ ላመለክታችሁ ነው ዛሬ የመጣሁት። በአዳዲስ ነገር እስከመጣ ድረስ ሰብስክራይብ፣ ላይክ አድርጋችሁ ጠብቁኝ። በሌላ ነገር እስክንገናኝ ድረስ ሰላም ያገናኘን። አመሰግናለሁ ሁላችሁም ላይክ ሼር ለምታደርጉልኝ፣ ሰብስክራይብ ለምታደርጉኝ ሁላችሁንም አመሰግናለሁ። ግን አደራ ተጠንቀቁ።